ይሄ ፊት ለፊት ያለው ረመዳን ምናልባት ይሄን የተዘጋለብ መክፈቻ እንዲሆን መጨረሻ የህይወታችን ዘመን ውስጥ ልንኖር እንችላለን። ይሄ ረመዳን የመጨረሻ ግንኙነታችን ሊሆን ይችላል። ለወራት ቁርአንን የሸሸን ሰዎች ቁርአን በሐያታችን ውስጥ ያልነረው ሰዎች ከተሰቀለበት አውርደን ቁርአንን ከፍተን አይደለም ማክተም አንድ አያትና ወይም አንድ ሱራ መቅራት የሚከብደን ሰዎች በቀናት ለማክተም እንሄዳለን። ለምን? ቁርአኑ የወረደበት ወር ነውና ቁርአኑ ይገራል። ያ ኢኽዋን ጊዜው አሁን ነው። አሽረፈል ኸልቅላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንኳን በመጨረሻ እድሜያቸው ላይ ጅብሪል ሁለት ጊዜ ነው አለይሂ ሰላም ነብዩን ሙራጃዓ ያደረጋቸው ቁርአን ጋር። የቁርአን ወር ነው። ሁሉ ነገር ይቀራል፣ ቁርአን ብቻውን ይቀራል። ሐቂቃ ረመዳንን መጾማችንን የምናረጋግጠው ከቁርአን ጋር ያለን እርቅ ሲፈጠር ነው። ለቁርአን በህይወታችን ውስጥ ለመኖር ስንወስን ነው። ያን ማድረግ ስንችል የተዘጋው ልብ ተከፍቷል። ልቦች ሲከፈቱ እጆች ተዘርግተዋል። አላህን ሲለምኑ ዱዓዎች ተቀባይነት አግኝተዋል። ይሄ ቁርአን ትናንት የነበረውን ኡማ ከፍ እንዳደረገው እኔ እናንተም ከፍ ያደርገናል። አላህ ቁርአንን አስተንትነው ከሚቀሩት ቁርአንን ህይወት አድርገው ከሚኖሩት በቁርአን ከፍታቸውን ከሚያረጋግጡት ሰዎች አድርገን